ሰላም ሰላም የተወደዳችሁ የትህትናቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ደግሞ እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። እሱም ደግሞ ለሽበት ማጥፊያ የሚሆን እጅግ በጣም ጥሩ ውህድ ይዤላችሁ መጥቻለሁ። በ15 ቀን አንድ ጊዜ ብቻ እየተጠቀማችሁ በወር 2 ጊዜ ማለት ነው እየተጠቀማችሁ እጅግ በጣም ትልቅ ለውጥ የምታገኙበት በጣም አሪፍ ውህድ ነው ይዤላችሁ የመጣው። ከሁላችሁም ቤት የሚገኝ ነገር ነው። በጣም ትንሽ ነገር ነው የሚያስፈልገን። ከዚህ ጋር እንደምታዩተኝ የወይራ ዘይት ከዚህ ጋር የድንብላል ቅጠል ማለት ነው ወይም ደግሞ ቆዝቦራ የምታውቁ እንግዲህ ባሪያ ሀገር ያላችሁ ቆዝቦራ ካለ እሱንን አድርቄ ማለት ነው። ይሄው ቆዝቦራ ነው እስከ ድረስ ነው ያስቀመጥኩት እንድታዩት ብዬ። ከዛ ሎሚና ጥቁር አዝሙድ ነው የሚያስፈልገና እሱንን በማሽን እፈጫለሁ ማለት ነው። ከፈጭን በኋላ እንዴት ነው የምንጠቀመው አጠቃቀሙ ምኑ የሚለውን ሙሉ ቪዲዮውን አብረን የምናይ ይሆናል። ከዛ በፊት ግን ለዩቲዩብ ቻናል አዲስ የሆናችሁ ያው ሰብስክራይብ ማድረጋችሁን አትርሱ። ያው ሰብስክራይብ ስታደርጉ በመለቀ ሰዓት ለእናንተ ቪዲዮ ደርሳችኋል ማለት ነው። ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክቱን በማጥቆር ልክ በየጊዜው የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ታደርጋላችሁ ማለት ነው። መልካም አስተያየታችሁን፣ ኮሜንታችሁን፣ ሀሳባችሁን ደግሞ ኮሜንት ላይ ያስቀምጡልኝ። እንግዲህ በቃ ወደ ገደለው እንሂድ ማለት ነው። ቪዲዮ እንዳይረስባችሁ አጠር አድርጌ ስለሆነ የምሰራላችሁ አሁን በቀጥታ አንድ መፍጫ እናዘጋጃለን። ይሄን መፍጫ ማለት ነው። መፍጫ ካዘጋጀን በኋላ ይሄንን የድንብላል ቅጠሉን በመጀመሪያ እንደዚህ እፈጫዋለሁ ነው በእጄ። ካለዛም ደግሞ ከንትኑ ጋር ስለምፈጨው የምጠቀም አንድ ማንኪያ ነው ወይም ደግሞ እኔ ሁሉን እጠቀመዋለሁ ማለት ነው። ከአንድ ማንኪያ የሚበልጥ አይመስለኝም ሳየው እንጨቱን ጭምር ስላለ ነው። እንግዲህ በቃ ባጭሩ ይሄንን አሁን ያያችሁትን ወይም ደግሞ ከዚህ ጋር ያደረኩትን ትንሽ ስላደረኩ ነው። ስለዚህ ይሄ ይበቃል ማለት ነው። ምክንያቱም ፀጉራችን ሽበት ቢኖረውም ነገር ግን ሙሉ በሙሉ ሽበት ስለማይሆን ስለዚህ ይሄን ያክል አደረጋለሁ። ከዚህ ጋር ደግሞ ጥቁር አዝሙድ ከዚህ ጋር እንደምታዩት ማለት ነው። ጥቁር አዝሙድ ሁላችሁም ታውቁታላችሁ። ጥቁር አዝሙድ ወይም ደግሞ ጥቁር ቅመም ማለት ነው። ከዳቦ ላይ የምንጨምረው አለ አይደለ? እሱ ለማለት ነው። ስለዚህ ጥቁር አዝሙድ ደግሞ ምን ያክል እንጠቀማለን የሚለውን አንድ ማንኪያ 2 ማንኪያ እንጠቀማለን ማለት ነው። ብዙ ከሆነ ሽበታችሁ ያለበት ቦታ ብዙ ቦታ ላይ ከሆነ ያለባችሁ መጨመር አለባችሁ ማለት ነው። ከጥቁር አዝሙዱም ከድንብላል ቅጠሉ ማለት ነው። ምክንያቱም ይሄ ትንሽ ስለሆነ ትንሽ ነው የምጠቀም ማለት ነው እንጂ የኔ ብዙ የለውም። ስለዚህ እናንተ መጠቀም ያለባችሁ በነገራችን ላይ ሽበት ሳይሆን ያለበት በጓደኛዬ ነው የሞከርኩት ያለውት ሁሉንም ነገር። ስለዚህ ይሄን ይመስላል ማለት ነው። አሁን ይሄንን በቀጥታ እፈጨዋለሁ። ስለዚህ ድምፁ እንዳይረብሻችሁ ሳይለንት አድርጌ እንድቀርጸው እንደገና እንትን ልበላችሁ። እሺ አሁን በቀጥታ እንግዲህ ፈጭቸዋለሁ። ይሄው ውህዱ ይሄን ይመስላል ማለት ነው። ቀጥታ ይሄንን እናንተ ምን ማድረግ ትችላላችሁ? በየ15 ቀኑ ስለሆነ የምትጠቀሙት ብዙ ትፈጩና ወይም ደግሞ በዛ አድርጋችሁ ትፈጩና ከዛ ታስቀምጡታላችሁ ቀንሳችሁ ማለት ነው። ውህዱን ሰርታችሁ ሳይሆን ሳትሰሩ ማለት ነው። ስለዚህ አሁን እንደምታዩትኝ ይሄው ሁሉንም እጠቀመዋለሁ እኔ ምክንያቱም ችግር የለውም ማለት ነው። ትንሽ በዛ ብሏል እንግዲህ ስለዚህ ይሄን እጠቀመዋለሁ። ይሄን ደግሞ አኖረዋለሁ ማለት ነው። ሌላ ቀን የምጠቀመው ይሆናል። አሁን ቀጥታ ይሄ የወይራ ዘይት አለ ወይም ደግሞ ኦሊቭ ማለት ነው። ይሄው ኦሊቭ ኦይል ይላል ማለት ነው። ከዚህ ጋር ኦሊቭ ኦይል ይላል። ስለዚህ ማንኛውንም የወይራ ዘይት መጠቀም ትችላላችሁ፣ ችግር የለውም። ይሄን ግን ማየት ከፈለጋችሁ ይሄው ይሄ ማለት ነው። ላሁን የተጠቀምኩት ነው እንጂ የተለያየ የወይራ ዘይት ስላለ ከቤት እኔ ብዙዎችን እጠቀማለሁ። ዙሮ ዋናው ነገር የወይራ ዘይት መሆኑ ነው እንጂ ሌላው ምንም ያስቸግር ነገር የለውም ማለት ነው። አሁን የምንጠቀመው የወይራ ዘይት
በሾርባ ማንኪያ አንድ ብቻ ነው ማለት ነው። ሌላ ወይም ደግሞ ብዙ ነገር አንጠቀምም። ስለዚህ ቀጥታ አንድ የሾርባ ማንኪያ አደርጋለሁ። ነገር ግን እንትኑ ካነሰኝ ከወፈረብኝ ልጨምር እችላለሁ ማለት ነው። አሁን ደግሞ ሌላ ምን እንጨምራለን? ሎሚ ማለት ነው። ሎሚ እንጨምራለን ማለት ነው። ሎሚ በማንኪያው አንድ ሙሉ ነው መጠቀም ያለብን። ሎሚ በነገራችን ላይ እጅግ በጣም ጥሩ ነው። አንድ ሙሉ ሎሚ ተጠቀምኩ ማለት ነው። እስኪ እንዲታያችሁ። ስለዚህ አንድ ሙሉ ሎሚ ተጠቅሜ ያለው ላዋህደውና ከወፈረብኝ ወይም ደግሞ ለመቀባት እንዲመቸኝ ካልሆነ ትንሽ ዘይት እጨምርበታለሁ ማለት ነው። ይሄው ምንም መጨመር አያስፈልገኝም። በነገራችን ላይ ይሄን እጃችሁን በጣም ነው የሚያጠቁርባችሁ ስትጠቀሙ ወይም ደግሞ በኋላ ስትቀቡ እንትን መጠቀም አለባችሁ። እና ልክ አሁን እንዳልኳችሁ ትንሽ ዘይት ልጠቀም ፈልጋለሁ። በጣም ስለወፈረ ነው፣ ለሌላ አይደለም። ትንሽ ሳይበዛ ማለት ነው። ይሄን እንጠቀማለን። እና ጀምሬላችሁ አቋራጥኩት። ምንድነው እንትን መጠቀም አለባችሁ፣ የእጅ ጓንት ማለት ነው። የእጅ ጓንት መጠቀም አለባችሁ። ለምንድነው የእጅ ጓንት የምትጠቀሙት? በጣም ነው እጃችሁን ይሄ ሊያጠቁረው የሚችለው። ይሄ ያጠቁረዋል ማለት ነው ውህዱ። ስለዚህ ከእናንተ የሚጠበቀው መጠቀም አንድ ነገር ነው ማለት ነው። በምትቀሙ ሰዓት የእጅ ጓንት ከለበሳችሁ በኋላ ተጠቀሙታላችሁ። አሁን ላይ እጄ ችግር የለውም ምንም ስለማይነካኝ ማለት ነው። ስለዚህ አሁን ላይ ችግር የለውም። ነገር ግን ውህዱ ልክ እንዲህ ከተዋሃደ በኋላ ፀጉራችሁ ልትቀቡ ስትሉ ምን ማድረግ አለባችሁ? እንትኑ መቀባት አለባችሁ። ስለዚህ አሁን ይሄንን በደንብ ታሹታላችሁ። በመጀመሪያ ጊዜ በደንብ መዋሃድ አለበት። ቢያንስ ለ3 ደቂቃ ያክል በደንብ ማሸት አለባችሁ። እኔ ግን ያው ለእናንተ ቪዲዮ እንዳይረዝም ዛሬ አጭር ቪዲዮ ለመስራት እየሞከርኩ ነው። ግን አስረዳለሁ ስል ቪዲዮ ይረዝምብኛል ማለት ነው። ሁላችሁም እንዳትቀየሙኝ። ቪዲዮ ትንሽ እየረዘመ እንደሆነ አውቃለሁ እና ኤዲቲንግ እስኪ አስተካክላለሁ እያልኩኝ ነው። ስለዚህ እንዲህ አድርጋችሁ ካዋሃዳችሁት በኋላ በመጀመሪያ እንዲህ ብሎ ተዋህዷል። ከዛ ለጥቂት ደቂቃዎች ያክል እናስቀምጠዋለን ማለት ነው። በደንብ ካዋሃድን በነገራችን ላይ ለ3 ደቂቃ ያክል በደንብ ልታዋህዱት ይገባል። ውህዱ እንዲታያችሁ በነገራችን ላይ ወደዛ አድርገው እና ለ3 ደቂቃ ያክል በደንብ ካዋሃዳችሁ በኋላ ቀጥታ የእጅ ጓንታችን ለብሰን ነው የምንቀባው። ስለዚህ አሁን ትንሽ ደቂቃ ላቆየውና እየተቀባው የማሳያችሁ ይሆናል። አብራችሁን ቆዩ፣ አብረን እንቆይ። እሺ ውዶች እንግዲህ በድጋሚ ተመልሼ መጥቻለሁ። ቅድም ያያችሁኝ ቅድም የሰራሁት ውህድ ይሄን ይመስላል ማለት ነው። ይሄን ይመስላልኝ። ስለዚህ ይሄንን ውህድ ይሄው ማለት ነው። ይሄንን ውህድ ቀጥታ ምንድነው የምታደርጉትኝ ከእናንተ የሚጠበቀው በደንብ ካሻችሁ በኋላ ቀጥታ ትቀባላችሁ ማለት ነው። ስለዚህ ይሄንን በደንብ ሳሸው ቆይቻለሁ እኔ እና ቀጥታ ለመቀባት የእጅ ጓንት ያስፈልጋችኋልኝ። ከዛ የምትቀቡትኝ እንዳያችሁት ይሄን ውህዱን በመጀመሪያችሁ እጃችሁን እንዳያጠቁርባችሁ የእናንተ የሚጠበቅባችሁ የእጅ ጓንት ተለብሳላችሁ። ከዛ እኔ ላይ እየተቀባው እንግዲህ ላሳያችሁ አልችልም፣ ምክንያቱም ስለሌለው ባሳያችሁ ምንም ለውጥ ስለማይኖረው ማለት ነው። ይሄው የኔ ፀጉሬ የለውም ነጭ ማለት ነው። ስለዚህ ስለሌለው እኔ ብቀባው ተቀብቼ ባሳያችሁ ምንም ልዩነት ሊፈጠር ስለማይችል፣ ነገር ግን እናንተ ያለበት ቦታ አብዛኛዎቻችሁ ከዚህ አካባቢ ነው እየተቸገራችሁ ያላችሁ። ስለዚህ እንትኑ ከዚህ ጋር በመቆንጠጥ ይሄንን ተቀባላችሁ በዚህ አካባቢ ሁሉንም፣ ወይም ደግሞ የእናንተ ነጭ ወይም ደግሞ ሽበት ያለበትን ቦታ ላይ ብቻ በመቀባት ማለት ነው። በመቀባት ምንድነው ማድረግ የምትችሉት? በደንብ አድርጋችሁ ታሽታላችሁ። ካሻችሁት በኋላ ለጥቂት ደቂቃዎች በማቆየት ወይም ደግሞ ሻወር በምትወስዱ ሰዓት ቀድማችሁ ትቀቡትና ከተቀባችሁ በኋላ ቀጥታ ለጥቂት ሰዓት ታቆዩና ማለት ነው። በመጀመሪያ ይሄን ውህዱን ትነካላችሁ። ውህዱ እንደዚህ ካደረጋችሁ በኋላ ያለበት ቦታ ላይ እየወሰዳችሁ ትቀቡታላችሁ። እኔ አሁን ብቀባው ነጭ ስለሌለ ይሄን አጥፍቶታል ብዬ ለዋሻችሁ ስለማልችል ነው እንጂ ብቀባ ችግር የለውም፣ ምንም ነገር አያመጣም ማለት ነው። ነገር ግን የኔ ፀጉሬ እንደምታዩታይ ጥቁር ነው ማለት ነው። ጥቁር ስለሆነ ብቀባው ምንም ልዩነት አያመጣም። ነገር ግን ይሄ ውህድ በሌላ ሰው ተሞክሯል። እጅግ በጣም አሪፍ ውህድ ነው፣ ትወዱታላችሁ። እጃችሁ እንዳያበላሽባችሁ በጓንት በመጠቀም
በደንብ የምትወዱት ውህድ ነው። በ15 ቀን አንድ ጊዜ በመጠቀም ወይም ደግሞ በሁለት ወር አንድ ጊዜ እየተጠቀማችሁ በነገራችን ላይ የሚያስለቀቅላችሁ ሙሉ ሽበታችሁን ያጠፋል ማለት አይደለም። ሙሉ ሽበታችሁን ባያጠፋውም ነገር ግን ከዚህ በኋላ የሚወጣውን ሽበት እንዳይወጣ እጅግ በጣም ይከላከላል። እንዲሁም ደግሞ ያለንን ሽበት በሂደት በቀስታ እያጠፋልን ይሄዳል። ግን ሙሉ በሙሉ በቃ አንድ ጊዜ በአንድ ቀን ወይም ደግሞ በሁለት ቀን በተጠቀማችሁት በዛ ሊያጠፋላችሁ አይችልም ማለት ነው። ስለዚህ ለዋሻችሁ ስለማልችል ነው ይሄን እያልኳችሁ አላችሁ። እንደዛ አድርጋችሁ መጠቀም ትችላላችሁ። መልካም ጊዜ